ጤና ይስጥልኝ እንዴት ከርማችኋል? ወይኔ አስተዳዳሪ ያላችሁ የገባችሁ አበራት እንትፈሪው ይከናዘራባችሁ አይደል? ሙስሊም ሴት አድበኝ እስቲ ሙስሊም ሴት ካልሽ አንዳንዶች እንደዛ ይላሉ። አራቂ ነው አስተዳዳሪ ያላችሁ ባይካል ጅማ ያላችሁ በተለይ ወደ ፈረንጅ አራዳ ያላችሁ ይመችኛል። በምስጢር የምጠብቅሽ ብቻ ነው የምትመችኝ። ሌሎችን አልፈልግም። ዝም ብዬ እንደዚህ ፍቅር ቴሌግራም አለሽ እንዴ? የለኝም። አይ የሆነ ግሩፕ ክሬት እያደረጉ ለማድረግ እያሰብኩ ነው። አለኝ ግን ያው ምን እንደምፈልግ አለኝ። አድሚን ልስጥሽና ነቡ ሰላም ነው ነብዬ? ጥሩ ነገር ባይነሽ ነገር ተሸክመሽ ዞርሽ ነበር። ንጥር ፍጥር ምን አመጣው ባልኩኝ ፍቅር ነብዬ ምንድነው ብሎ ካረክሽኝ በዛው የነውድ ነገር ያገሬ ልጅ በርታታር አይደለም እዛው ፈራች ታውቂያለሽ። እንትን እዛው ጅማ ናት ግን ትሰራለች መሰለኝ። ባከ ታዲያ እንዴ አስበሃል ብታገኘው በካል እኮ እየገረፍካት እየመታሃት ምናምን እኮ ነው እንዴ? አይ ኖርማል ብድም ያዘው ይመችኛል። ኖርማል እንደዚህ የምትፈልግ ሆነ በጣም ይመችኛል። እኔ ነብዬ ወይ ለምን እንትን አልሽኝ? ለምን ብሎ ካረክሽኝ ውዴ? ክርስታማር እኮ ለምን ነው በአካል ስላልፈለኩ ፈርተሽ ነው? እሺ በአካል ማትፈልጊም ከሆነ በቃ በኦንላይን የምትፈልጊ ከሆነ እንትን በይኝ። ብሎኩን አንሺ እናወራለን። ፕሮፋይል ነኪና አንብሎክ በይኝ። እስቲ አዳድ እያላችሁ ሚዩት አድርጊ ነብዬ። ድምፅሽ ይረብሻል ውዴ። የገባሽው አዳድ እያላችሁ ኢትዮጵያ ናት ያለችው። ያ ጅማ ናት ግን ትፈራለች ልጅቷ። ያ በአካል አልፈለገችም ነው ድምጿ ያረብሻል። ያ አስተዳዳሪ ያላችሁ የገባችሁ መበላት የምትፈልጉ የከነዘረባችሁ ጅማ የሚለውን በአካል እዛው ጅማ ያላችሁ፣ ሌላ ሀገር ያላችሁ ደግሞ በቪዲዮና በአውዲዮ እንድትመቻችሁ መጨረስ የምትፈልጉ አልበሉም። ቶሎ ያላችሁ ሸፋዳች ካለሽ ደግሞ በጣም ይመችኛል። ጥቂቃትና እንትን ካለች ሼር አድርግልኛለሁ። ኧረ ወይኔ ከጅማ አዲስ አበባ ድረስ ለምስ ብለህ ትሄዳለህ? ኧረ አልሄድም እኮ ለዛ ነው። እኔ ለስራ ነው የምሄደው ብዙ ጊዜ። እኔ የጅማዎችን እየፈለኩ ነው ዛሬ። የጅማ ቺኮችን በአካል የምፈልጉትን ማለት ነው። እመጣለሁ ነገ ነው የምመጣው። እንዴ ቆይ ጅማው ማለት እዛም ይከበራሉ የምትለው አንተ የጅማ ልጅ ሆነህ እንዴት አታውቅም? ማርያምን ስለ ኢሬቻ ምንም አላውቅም። ኦሮሞ ነኝ ግን አላውቅም። እኔ ስለ ኢሬቻ ምናምን ነው የሚለው ተሰቃየ። ማርያምን በጣም ነው ተሰቃየው። አንተ ነው ተሰላችሁ ምናምን እናንተ አዳኝ ምናምን እየሰማው ነበር። ሱሊ ጨብጡኝ ኤምሲአር እንዴ እንዴት አላዩ ሜራሴ ብሉ አይሚን ከታች ነው የሆነ በደንብ የሆነ ፎቶ ማንሳት ያስፈልጋል በደንብ ለማለት እሷን ለመሆን ብዬላሳ እንደ ፎቶ ተራማላ እዚህ ላይ ለምሳሌ እዚህ ግሩፕ ላይ አንቺ ክሬተር ነሽ አይ ቲንክ የሆነ ሰው ተመችቶሽ ምናምን በቪዲዮ አምስሽና ሳይተሽው አታውቂም? ሆነስሊ እውነቱን ተናገሪ። ዘራ ሰፋጣ አይደለም እኮ ይሄ እኮ ላስ ብድ ቤት ዳስ ዋይ ነው። ለዛ ነው እኔ እንደዛ ማውራሽ እንጂ አሁን ለምሳሌ የቤቱ ስም ሌላ ቢሆን ኖሮ እንደዚህ አይነት ወሬ አላወራሽም። አንቺ ደግሞ በግልጽ ነው መናገር ያለብሽ። አይ ቲንክ ፕሮፋይልሽም ፌክ ነው። ኦንሊ ድምጽሽ ነው የሚሰማው ነው። እዚህ ጋር ሆኜ እዚህ ጋር ስለተጫወቱ ስላወራው የናክል የወረድኩኝ አይደለም አላደርኩም። ያወራው ላይ መውረድ ማለት ምን ማለት ነው? ቁላጣ ብቻ አላቀም ነው። ጭራሽ በቪዲዮ መጥመጥ እንደወጥቻ ያሉበዳል ለካማ እንዴ አበሻ ወንድ አለ መቼስ ለአረብ አትሰጪም። ለአበሻ ነው ለአረብ ሰቃለ አረብ አለ አበሻ አለ ራውንድሽ ላይ አቀብላለሁ ዳንተን ተሰለፈ አይሚን እናንተ አካባቢ አበሻ አለ? በኔ ዙሪያ አበሻ ነው። 4 አመት ሙሉ ለምን ታሻግቻለሽ? ምስሽን ለምን አትበጂም? ላይፍ ሾርት ነው እኮ 4 አመት ማለት እኮ ሩይ ድንግልናውን ያጣችበት ነው እንጂ ሳይሻግትም ኖ አሁን አንቺ ስጠይቅሽ ለመጨረሻ ጊዜ ተበዳውት 4 አመት በፊት ነው አልሽ? 4 አመት በፊት እና 4 አመት አይከብድም? ለምሳሌ ዝም ብለሽ ቁላ ሳታይ አሁን ለምሳሌ ድንግል ነኝ ድንግል አይደለም
በልቻለሁ ሲቀጥል ስንት ደግሞ ወንድ በርትሻል? እሺ ከ4 ዓመት በፊት ስንት ወንድ በርቶሻል? ከ4 ዓመት በፊት ሁለት ወንድ ሁለት ወንድ። እሺ የመጀመሪያው እንዴት አድርገሽ ከፈትሽለት? ለሞደው ከፈትኩለት ሰቅዬ። የመጀመሪያው ሁለተኛውንስ? ድንግልናዋን ያጣችበት ነው። ሊሰን ብሮ አንተ ዝም ብለህ ስማ። እሺ ሁለተኛውንስ እንዴት ከፈትሽለት? ባናቴ ተተክዬ አይ ሚን ለምን አንደኛውን ትተሽ ሁለተኛውን ከፈትሽ? አይ ሚን የመጀመሪያውን ለምሳሌ የበሳሽን ያው ድንግልናሽን ወሰደው ማለት ነው። እሱን ትተሽ ለምን ለሁለተኛው ድጋሚ ከፈትሽ? ሁለተኛው ጋር ከመጀመሪያው ጋር ተደባበረን፣ በቃ ተለያየን። መኖር ይቀጥላል። ከአንደኛውና ከሁለተኛው የትኛው ነው በደንብ የበዳኝ? የበዳኝ ሁለተኛው። ኦኬ ያ አየሽ እንትን የሆነ አባባል አለና ሽሮ በጣም የሚጣፍጥ ምግብ ነው ይባላል፣ ስጋ ወጥን እስካልቀመስሽው ድረስ። ያው ያላዩት ሀገር አይናፍቅም እንደሚባለው ነው። አሁን ስለ ስጋ ታረቅ እኮ ምሳሌ ነው። ሶዋና ነው ስምሽ? ትክክለኛ ስምሽ? አይደለም ጫልቱ። ሲሪየስሊ የምር ንገሪኝ፣ ሌላ ስም ንገሪኝ። ፌክ? እሺ ጫልቱም ፌክ ነው፣ ግን ሌላ የተሻለ ስም ንገሪኝ። ለምን ፈለግ? ስሜ ነው፣ በገዛ ስሜ የተሻለ ስም ንገሪኝ። ኦኬ እሺ ጫልቱ። እሺ ጫልቱ ልሻለሁ። ወይ እና ታዲያ ሁለተኛው በደንብ ሲበዳሽ ድንግልሽን የወሰደውን ረሳሽው? አረሰ መቼም አረሰው። እና እንዴት ሁለተኛው ነው በደንብ የበዳኝ ታያለሽ? ታዲያ ድንግልሽን እኮ ሲወስደው እኮ አይ ሚን ያ የማይረሳ ፊሊንግ ነው። አይ ሚን ለምሳሌ ያኛው በደንብ ፖዚሽን ያውቅ ይሆናል፣ ወይም ደግሞ በደንብ ይንቀሳቀስ ይሆናል። አይ ያ ልጅ ነበር ባይዘው የመጀመሪያው የወሰደው ማለት ነው። የመጀመሪያው ምን ነበር? ልጅ ነበር ሁለታችንም ማለት ነው። እሺ ስንት ዓመትሽ ነበረ? እኔ ትንሽ ተማሪ ነበር። በግምት ስንት ዓመትሽ ይሆናል? አናገር ሳለት ያስነብበኛል። አንቺ ፈታ በይ እንዴ! ምን ሆነሽ ነው? ቂንጥራም ሰይጥራ ብዳክ ወር አንቺ እኔ አልበዳሽም። እኔ ሶስተኛ አልበዳም። ግን ኤኒዌይ እኔ እኮ ያልኩሽ እኮ አይ ሚን በቃ ወይ ፍጠር እንዴ ከሱ ውረድ ከላይ ናሽ። አንቺ ምንድነው አየር የምትይው? ፌክ ፕሮፋይል ነው ያለሽ። በእንትኑም ደግሞ ላስላስ ብድቤት ነው የሚለው ፕሮፋይሉ ሳይሆን ዳሳው ነው። እኔም ፈታ ብዬ የማወራው እኮ አንቺም ደግሞ ፈታ ብለሽ አውሪ። እዚህ ጋር ያለው ወንድ እንዳለ ሲያማረው ነው። ገብቶሻል? ይሄንም በቃ ፍታኝ፣ በእናትህ ፍታኝ። አልፈታሽም አንቺ። እኔ እኮ አላገባውሽም፣ ግን አልፈታሽም። አንቺ ነሽ እዚህ ጋር ሴት ያለሽው አዝናኛቸው። እንደዚህ ኮለማ ላስላስ ብድብ ቁም ሳጥን ልታወሪ ነው እንዴ? ተቃጥል ያለው ይቃጠላል አሉ። ኧረ በፈታኝ ከሌላ ሰው ጋር አውራ። እኔ አሁን እንደዚህ ሳስበው ቂንጥርሽን ጭምቅ አድርገሽ ይዘሽ የምታወሪ ነው የሚመስለኝ። ስራም አላጣው ቂንጥሬን ጨምቅ። 4 ዓመት ይከብዳል። በዛ ላይ ደግሞ ትውስታው ከባድ ነው። ያ ረቢ ክብርና ባስ ያለው። እሺ አቤት ማንም ትክክለኛው ነገር እያወራሽላት ምንም ሰው ልትሰማሽ አልቻለችም። እና አንቺ የምታወሪው እንዳለ ትክክል ነው። ከዛ ውጭ ደግሞ ስሰክስሽ ነው 4 ዓመት የለመደ ዳስ ፋይን። እኔ እኮ ሁሉንም ነገር እውነት ነው ብዬ የምቀበለው። ውሸትም አውሪ ግን ሪላክስ ታውራ ላይክ ነው ነፃነት አላወራ ምናምን እናቅሻለሁ። የት ነው የምታገኝ? እዚህ ግሩፕ ላይ እኮ ነው የምታገኝ። ኖ ማን ጀመር 4 ዓመት መቆየት አትችልም እያልኩ ነው። ተበርታ የምታውቀው ነው 4 ዓመት መቆየት አትችልም በፍጹም። አትችልም። እንዴት አትችልም? ብራዘር አንድ ነገር ልንገር። እኔ አሁን ለምሳሌ እኔ በጣም ኤክስፒሪየንስድ ነኝ ላይክ ኢን ማይ ላይፍ። እኔ አሁን ለምሳሌ የ25 ዓመት ልጅ ነኝ፣ ግን ከ200 ሴቶች በላይ በድቻለሁ። የእውነቴን ነው የምልህ። ግን ሴቶች ሁሉንም ሴቶች ስታገኛቸው ኢቨን ሸርሙጣን ብትሆን ማክሲመም እንደው በጣም ግልጽ ከሆነች 10 ሴት ብትል ነው። እሱ አሁን 2 ሴት ስትለኝ አምኛት አይደለም። 4 ዓመትም ከተበደው ስትለኝ አምኛት አይደለም። ግን የፈለገችዋን ትዋሽ፣ ግን
እዚህ ጋር የምታወራውን የእሷን ድምጽ እየሰማ ሚዝናና ሰው አለ ገብቷል ሶ ሪላክስ ሆና እንድታወራ ነው የፈለኩት you know like 50-50 ነው እውነቱ አሁን እሷ ድንግሏን ከወሰደው በላይ በደንብ የበዳት ሁለተኛው ወንድ ነው አሁን እሱ እውነት ይመስለኛል like 80% ዮ ብትባል በጣም አቅሻለሁ ገልብጬ አቅሻለሁ ያ እሱ ቂንጥርሽን አይቶታል አይ ቲንክ አንቺ እኮ እዚህ ቤት እኮ ከመሬት ተነስተሽ እኮ አትገቢ ሲጀመር ማልገባበት የለም አባ እኔ ሆፕፉሊ ላንቺ የምመኝልሽ ቆንጆ እምስ ላይክ በቪዲዮ ሲታይ ቆንጆ እምስ ይኖርሻል ብዬ ነው ገብቶሻል አሁን እዚህ ጋር አራምሷን አይቼዋለሁ ሲያስጠላ የጅል ፊት ነው የሚመስለው የሚል ሰው እንዳይመጣ ነው መፈራው ሲያሰፍ ግዜራ ድምጽሽ ጥሩ ነው የሚያጨስ እንደሆነ እንጂ አራ ተጨሳለሁ አሳስቡ ከታችን ከላይ ማጨስ የሚለው ደግሞ ቂንጥር የለኝም ብለሻል ቂንጥር የሌለውም ሲያስጠላል አረ በለው አረ ላስ ከሌለውማ ምን ታረጋለሽ ምን ምሳሌ ልትይ ነው ታረጊዋለሽ ባቲ መስፈና ዴቺ ሲወረከኛ ብሎ ሎሮ እንዴ እስቲ ዝፈኝ ድምጽ አይነኝ አልሽ እኮ ዋናው ስሜት እኮ የሴት ልጅ እምሷ ላይ ሲሆን ቂንጥሯ ላይ ያ ቂንጥር የለኝም ማለች እናንተ ሰለም ያሰፋው ነው በቃ ተውኛት ነው ግን አራት አመት ሙሉ ተበርተሽ አዳርጊኝ እስቲ እምስሽል ወይ ስትገረጂ ቂንጥርሽን ቆርጦ ጥሎ ነው ምንድነው ይሄ ነገር እንደዚህ ቆይ ይሁን እንደዚህ ሲሆን ወይ አይ ጫልቱ በሰክሽም የመሰከች ጫልቱ ነው ስለሽ ዋና የሚለው እኮ ፌክ ነው ወይ ለምን አትባል መግባቢያ ነው ወላ መግባቢያ ነው ምን ያደርግልናል ስሙ ምን ያደርግልናል ብራዘር ላውራት እሷን ቆይ መግባቢያ ነው ስሙ ዮሃ ቆይ አንዴ ለምን ታስለፈልኩኝ አይ ቲንክ ቅንጥሯን በጣም እዚህ ጋር ነው አንተ አንቺ ሰው ገብቶ ይብታል በጣም እንደውም ቆይ አንድ ነገር ልንገርሽማ ወይ ቅንጥራም ወይ እንደውም ነው ነው የምለው እንደውም ወይም አላውቅም ምን ላርግ በቃ ይሄ ነው እኔ ያ እኔ ለነገሩ ብዙ ሪስፔክት አልወድም እንደዚህ አይነት ሴክሹዋል ነገር ላይ ማለት ነው በጣም ነው ማንቀው ራሱ አንቀል ታፈርጠኝ ኑርበት አባቴ አይኔም ባይኔ ሰላይማ ሆ እንደዚህ አስቦ ኦኬ እሺ ሌላ ጥያቄ ልጠይቅሽ በቀበቶ አንገቷን ምናምን አስረ ምናምን ነገር ያው ሌላ ፊልም ነው ቆይ ስሚ ፊልም ነው አንከ ኪንግ አደላ ስሚ ጫልቱ ዳዳ ደስ ይላል በስመ አብ ወልድ ላይ ቁጭ ያልሽብኝ መሰለኝ ስሚ ጃለኔ ሴቶች አሁን ሁለት ወንድ ስታወጪ ስንት ጊዜ በርተውሻል አይ ሚን በቁጥር በግምት ሜቢ ደግሞ 80 ከዛ ያለ 80 ጊዜ 80 40 39 መቶ ይላል ተታቀለ እሱን ዘፈነባት ኖ ሲሪየስሊ የመጀመሪያው ስንት ጊዜ ሰጠሽው ለማን ጠየቀ በፈቀረ ከአንዱ ቤት ተሰዳድቤ ስመጣ እዚህ ጉድ እኮ ነው መሰዳደብ እኔ እኮ ከኔ ጋር መሰዳደብ አያስፈልግሽም የሆነ ቤት ለምሳሌ እኔም ጠቅሽ ጥያቄ ይለፈኝኛው ሌላ ጠይቀኝ ማለት ትችላለሽ ግን እዚህ ጋር ለቻት ነው የመጣ ነው ተወኝ እስቲ በእናትህ እኔ እንደዚህም ሆብሶኛል አስነካካል ጠቅላላው ከተፈረጋችሁ እሷ መበዳት ነው በቃ የፈለገች እኔንም መበዳት ነው ተጣጣብ ነው የሚለው አዳርጊኝ እኔን እሺ ምን ላረግ ይሁላ ጥያቄ አይደል እንድታረግ እናወራለን ስለ ህይወት አራት አመት እንዴት አሚን እኔ አሁን መቆየት ፈልጋለሁ ሳልበዳ 4 አመት መቆየት ደስ ይለኛል እና እንደዛ ኤክስፒሪየንስ ምናምን ሰጪኛለሽ ነው እንግዲህ እኔ መቻሉን ይሰጥ አምላክ ላንተም ይስጥ
እኔ ሌላ ምንም ማለት አንቺ ላስላስ ብድቤት ሆነሽ ስለ አምላክ አታውሪ ቂንጣ። አረ ምንድን ነው ጥያቄው? ኧረ ተው ጥያቄና መልስ አደረጋችሁት እኮ ወይኔ ራስ እግዚአብሔር አታቃጥለኝ በጠዋት እንዴ ይሄ ሰው ያሟች ማን ነው የላከክ እንዴ? ማን ላከኝ? ግን እዚህ ላስላስ ብድቤት ሆነሽ እኔ ያስቻለኝ አምላክ አንተን ያስችል። what the fuck man? እንደዛ አይባልም። እንደዛ አስበይ በቃ አሁን ወሪ ቀይሱ በቃ I'm 100% sure አዳርገሽኝ ምናምን አፈንድደሽ ቂንጥርሽን ምናምን እየጎርጎርሽ እንደምታሳይ እርግጠኛ ነኝ። እንዴ ቂንጥር የላትም ማለት ነው። ቂንጥር የላትም እንጂ ኪንግ እንዴት እዚህ ቤት ሲገባ ስንተኛ ጊዜ ነው? ሁለተኛ ጊዜ። ዌል ሁለተኛ ጊዜ ነው። ከዚህ በፊት አውርታ ታውቃለህ? ሴክሹዋል ነገር ኤግዛክትሊ ሶና ኦኬ። እና እንደዚህ አሁን ላስት ታይም የተበዳችበትን ምናምን ጠይቃት ታውቃለህ? አይ አልጠይኳትም። እኔ ቂንጥር የለኝም ምናምን ስላለች ማለት ነው። ኮሜንት የምታዩ ከሆነ የሆነ ሰው ምን ይላል መሰለህ? አርተሽ ልብዳሽ ይላል። ሁላችንም እዚህ ጋር እናራለን፣ ግን በደንብ አድርገሽ ቂጥሽን አጥበሽ ነው መበዳሽ እንጂ እኔ አርተሽ አልበዳሽም። ጀመር ቂጥ ጋር ምን አስኪ ድንገት እንኳን ቪዲዮ ኮል ከተደዋወልን እምስሽንም ቂጥሽንም ሙልጭ አድርገሽ አጥበሽ ንጹህ ሆነሽ ከቻልሽ ለራስሽ እንዲሸትሽ ሽቶ ተቀቢ። በቪዲዮ ኮል ነው ያሸተኝ። አረ ሽቶ ለማጽና አይመከርም። ምን ሆነ ነው ጃለስ? ኖ እንዲሸትሽ ለራስሽ እዚህ አንገትሽ አካባቢ ነው የምትቀቢው እንጂ እምስሽ ላይ እኮ አትቀቢም። አንገትና ጡቶቿ ላይ ምናምን እስከ እምብርቷ ችግር የለውም ብትቀባው። እግርሽንም ተቀቢ። እየሰማችሁ ነው ሴቶች? አንቺ እግርሽን አይደለም እዚህ አንገት ጋር ነው የሚቀባው፣ ለአፍንጫ ቅርብ የሆነ ቦታ እንጂ አሁን እዚህ ጋር በጣም ነው የሚደብረው ነው። አንዳንድ ሰው ስቱፒድ ነው በጣም። ምን ይላል ላይክ አርተሽ ልብዳሽ ይላል። ይሄ በጣም ሲሊ ነው፣ ላይክ ያልተለመደ በጣም እንትን የሆነ ነገር ነው ላይክ እኔ አይ ዶንት ላይክ ነው። ንጹህ መሆን አለባት። እኔ ሴት ልጅ አሁን በቃ እንፍታና ምን ሆነ ነው ምን እሺ ቀይር በቃ እንዴ በጌታ ስም አድሮባል በእናት በውስጣው ሴቶች እየገባችሁ ስሚ አደረገውን ላስላስ ይሄ ሁሉ ጥያቄ አድ እንድታረጊው ነውና አዳርጊው። እሺ አድ እንዳታረጊ እና እሺ ልብደት ቂንጥራ እሺ ብዳት እዚህ ላስላስ ብድቤት ምናምን ሆነሽ እንደው ፈጣሪ ምናምን እያለችኝ እኔ ተፋክ ማን አድ እንድታረጊው ነው ምናምን ላለ ያቃጣሪ ማት እዚህ ደግሞ እሱን አዳርጊው። አሁን አድ እንድታረጊው ነው ያለሽ። ከዛ ቁላውን አሳያት። እናት ልብዳ ምንድነው? እናት ልብዳ ምናምን